ሊቨር ላይ ፋት እንዲወጣ የሚያደርግስ ነገር ምንድነው? እንዳይወጣ ምን እናድርግ? ከወጣ በኋላ ደግሞ በምን አይነት መንገድ እናጥፋው? ዛሬ የምነግራችሁ በጣም ቀላል የምትጠቀሙበትን መንገድ ነው። አዲስ ነኝ፣ ኸርባሊስት ነኝ። ላለፉት አመታቶች በዚህ በኸርብ ሙያ ሰንብቻለሁኝ። ዛሬ መፍትሄውን እነግራችኋለሁ። ፋቲ ሊቨር ያላችሁ ሰዎች በአጭር ጊዜ አጥፉ። ብዙ ሰዎች ፋቲ ሊቨርን ማጥፋት እንደሚችሉ አያውቁትም፣ ወይም ደግሞ የሚያጠፉበትን መንገድ በጣም ከባድ አድርገው ያዩታል። ዳይት ብቻውንና ኤክሰርሳይዝ ረዥም ጊዜ ይወስዳል ፋቲ ሊቨርን ለመቀነስ፣ ሪቨርስ ለማድረግ ማለት ነው። ብዙ ሰዎች ፋቲ ሊቨር ማለት ፋት ከመብላት፣ ስብ ያለው ነገር ከመብላት የሚመጣ በሽታ ይመስላቸዋል። ግን አይደለም። ፈጠረው ኦቨር የሆነ ኮንሰምፕሽን ፍሩክቶስ ያላቸውን ነገሮች በመጠቀም መጠጥ በመጠጣት ከእንደገና ደግሞ ኢንሱሊን ሬዚስታንስ ሲኖር ነው። ፍሩክቶስ ያላቸው መጠጦች፣ የታሸጉ ጁሶች፣ የተለያዩ አይነት አልኮል ተጠቃሚዎች ከሆናችሁ ይሄ የታሸጉ ምግቦች፣ ከውጭ ሀገር የሚገቡ የታሸጉ ምግቦች ከኋላ ስታያቸው ፍራክቶስ አላቸው። ኢንግሪዲየንቱ ስታነቡ የማይገባችሁ ቋንቋ ከሆነ ያ ለሊቨራችን ጠንቅ የሆነ ነው። ናቹራል ፍሌቨር የሚል ካለበት በአጠቃላይ የላይፍ ስታይል ቼንጅ፣ እጽዋትን መጠቀም፣ ኤክሰርሳይዝ እነዚህ ኮምባይን ሆነው በቀላሉ ሊቨራችንን ሊረዱት ይችላሉ። ኸርቦችን መጠቀም ግን እጅግ በጣም ኢፌክቲቭ የሆነና ፈጣን የሆነ ምላሽን እናገኛለን በባለሙያ እገዛ ከተረዳን ማለት ነው። በዋናነት የሚታወቁ ሊቨርን ሳፖርት የሚያደርጉ ወይም ጉበትን የሚረዱ ኸርቦች እንደ ዳንድላየን፣ እንደ ሚልክ ቲስል፣ እንደ ግሪን ቲ፣ እንደ አርቲቾክ የሚባለው ቅጠል፣ እነዚህ ኸርቦች ለሊቨር ጥሩ እንደሆነ ይነገርላቸዋል። ሆኖም ግን አንዱን የሆነ ሰው መውሰድ የሌለበት አይነት ኸርብ ሊኖር ስለሚችል በባለሙያ እገዛ ኮምባይን የተደረጉ ኸርቦችን መጠቀም እንዳለባችሁም ደግሞ እንዳዘነጉ። ግሪን ቲ በጣም ሲበዛ ቶክሲክ ይሆናል። ስፔሻሊ ግሪን ቲ ኤክስትራክት የተደረገ ማለት ነው። ሚልክ ቲ ስር መውሰድ የሌለባቸው አይነት ሰዎች አሉ። ስለዚህ ሁሉንም አይነት ኸርቦች ከጤናችሁ ጋር እንደሚሄድ ባለሙያ ሳትጠይቁ እንዳትጠቀሙ።